ጋይስ ሊገልኝ ነው እግዚአብሔር ምዕራፍ ሳሚ ይዘውላችኋለሁ ከተናቸውን በጣም ነው ማለት ቀሚስ ለምን አለበሽም ከዛ እግዚአብሔር ነው የተነጋገርነው አዲስ አበባ እንደምንሄድ ነው ሲጀመር እሺ ይቅርታ ማረም ለጥፋን ሳሚ ይገለፍጣል ሀያኪ መቀሌ 20 ኪ ላችሁ መቀሌ 20 ኪ ባህር ዳር ብቻ የምትፈልጉትን ቦታ አስቀምጡልኝ ከዛ ነው ይችላል አነዳዳቸው አረበ መለ ወይኔ 9 ሰዓት ከ9 ሰዓት በኋላ ማለት ቪዲዮ እና ምን ላደርጋትና ቪዲዮ ልሰራ አይደል ታዲያ እንዴ ሁሉ ሰው ሲደውል በሰላም ሀገር እዚች ነኝ ይወጣች ዛሬ ሳሚ በስንት ጊዜው ምሳሌ ጋብዘኝ ተገናኝተን ወተን ነበር ግን በቃ ያላሰብኩትን የማይሆን ነገር ውስጥ ነው የከተተኝ ከዚህ በኋላ ሁለተኛ ሳሚን ማመን እንደሌለብኝ እስካምን ድረስ ያደረገኝን ሁሉ ይሄንን ሙሉ ቪዲዮን ስታዩት ትረዱታላችሁ ሳሚ ምሳሌ ጋብዘኝ ነው ጋይስ እንዴት ናችሁ ዛሬ እንግዲህ ሙሉ vlogጋችን እናሳያችኋለሁ አኩርፏል ትንጥ ብለሽ ነይ አትሆኝም እንጂ ዝንጥ ብለሽ ነው የምሳጋብዝሻለሁ ብሎኝ ነበር እሷ ምን ትመጣለች ቲሸርት እና ኖርማል ሱሪ ብቻ ጋይስ ዛሬ ምሳሌ ጋብዝ ነው ገና ወረወርሻለሁ በፊት አንተ ረፍቀስ ይያልክ ነው ዳሳሚ አረ እሺ ሰላም በላችሁ እንዴ ቢያንስ ፋሚሊዎች ሰላም እንዴት ናችሁ ማጥቶን ሰው ታውቃላችሁ ፍቅር ሰጡ ማለት ምሳሌ መጋበዝ ማጥቶን ሰው በዛ ቪዲዮአችን ልሰራ ነበር እኔማ ምሰራሽ ነገር አጣጣ እንግዲህ እኔ መዘነጥ ከዚህ በላይ ምን ማለት እንደሆነ አልገባኝም ብቻ ሙሉ vlogጋችንን ሰብስክራይብ እያደረጋችሁ ተመልከቱ ወዳችኋለሁ እሺ ወይ ገፍተጋ ዘጋ ማርያም እንብት እና ኮሌጅ ባልገፍ ዛሬ ወደ ቤት አሁን ስንት ፋት ይበናል እኔ ምረቦኝ እኮ ነው የምመላው ያንም ገብኝ ይሻል እኔ ማግላሉ እንደ በጀትህ እንትን ምረጥ በየት ከመን ታያለ የበላግ ቦታ ሳሚ ቀስ በመድኃኒዓለም ቀስ እያልክ ንዳ ነዳው አትጀምር ማረን ቀስ እያልክ ንዳ ከኔ ጋር ተያይዘን እንዳንለጠፍ ወይኔ ጋይስ ሊገልኝ ነው እግዚአብሔር ምዕራፍ ሳሚ ባንቺ ያለገና ያስከክራል እስከ መጣም ተንተረጋጋ እግዚአብሔር ግን ልብስ አለመልበስ ያናል እሺ አቁም ልግዛ የሆነ ቦታ ጋር ልግዛና ልብሳለሁ ሳሚ እሺ ልግዛ እኔ ህይወቴን ፈልጋለሁ ማርያም አይዞታችኋለሁ ከተናቸውን በጣም ነው ማለት ሶረድሻለሁ ምናምን ብለን እንደቀልድ ልብስ ስላለበስኩኝ እንደዚህ ብትነግረኝ ምን ችግር አለ ነው እኮ ይሄ ነገር እሺ ማርያምን አሰግናለሁ ጋይስ ለምን ልብስ አለበሽም ማለት ቀሚስ ለምን አለበሽም ከዛ እግዚአብሔር ነው የተነጋገርነው አዲስ አበባ እንደምንሄድ ነው ሲጀመር ይሄው ቢሾፍቱ ተቀርሰጥ በቃ ታቴም እንደንጀመሽ ነው ገባን እኮ እግዚአብሔርን ደግሞ የኔ ጅልነትስ ፍቅር እመቤቴ እናሳያለሁ የተጠብቁ እሺ እሱን የማደርገውን ነገር አጥፋልኝ ካሜራሽ አላጠፋ እንዳነሽ ሙሉ መንገድ እንደዚህ ነው ካሜራ አውራቸው ልክ አንተ ገጨርሻለሁ ማርያምን እሺ ራሷ ጀመረችኝ ቲሸርትና ሱሪ ለበሽ የመጣው ምን አድርጎ ትመጫለሽ ለምን አልመጣም ምን ችግር አለ ሻው ልጆቹ ጋር አላገሽ ደውይላቸው ሞባይላቸው
ፕሊዝ ካሜራ ምናምን ይዘን እኮ እዛ እየጠበቁን እኮ ነው ጓደኞቻችን ያለው አይመለከተኝም ማን ነገር ፈልግ ምን ፍሪስክ ነው ህይወት ላይ የምትወስደው እግዚአብሔር አለ በቃ ደርሶና ስኮ እንደኔ እኮ ችግር የለውም እኮ እዚህ አዲስ አበባ ሆነን አምሽተን ነው የምንገባው ነገር ነው ግን በቃ ሲንክ አንተ ግን ምን ችግር የለውም በቃ እሺ ይቅርታ ማርያም ለጥፋ አንዱ ሰው ደግሞ ይገለፍጣል በቃ ፈታ እንላለን ምናምን ድጋስ ሙቀቱ ከዛ በዚህ እንዴት ነው ሊገድኝ ነው ማርያም ምን ይሄ መጥቷል ተስማምተው አቀዱ አቀዳው ነው ጉድ ይሰጡ ተወሳስተሽ ነበር ነላ ግላታ ቢቀኒ ማበላሽ ነው ወይ ማረክ ያለኝ አማራጭ ይሄ ደብረ ዘይት ማገመረ አንተም ተዘጋጅ እኔ ለምመልስ ነው አረ እኔ ለምመልስ የሳይ አዘኢን ደርሰናል ብላ እኔን እዚህ እሳት ላይ ጥላ ብላ እሺ ምን እሳት ኖርማል ነው ማሚ እንደሆነ ትቆጣ ስንት ልጆች ቀጥር ያለው 4 ልጆች እዛ እየጠበቁን ነው ከዛ በኋላ ለቤትም አልተናገርኩም ደወልንላችሁ አይደል ደወልንላችሁ ግን ሲመጡ ነው እንዴት ቆይ እሺ ደውዬላችሁ ደውል ለስካውን ይገባሉ ማለት ልጁ በጣም ነው የሚነደው አዎ ግደላችሁ ነው ደግሞ ቀርነች ሄላ የደረሳችሁ ደምሰናዱ ከኛ ያላችሁት እኛ እኮ የት ነው የምትደርሱት እንዴ እዚህ አይደለ እንዳለ ነው ደብረ ዘይት ዶናት ቤቱ ሎኬሽን ላክንልህ አንዴ ቴሌግራም ላይ እንደገባ ማለት ነው ወደ ቀኝ ቅያስ አለ እሺ ሎኬሽኑ እሺ ድጋሚ ልክልሃለሁ ድጋሚ ልክልሃለሁ አልክ ሎኬሽኑ አድረስ ደውል በቃ እሺ ላክት ይቶ ነው ቻው በቃ ቤኪ የምራችሁ ነው ስመጣ አይደርስም ቆይ የምራችሁ ነው ማራም እስከመጣራት ያመንኩ አይደለም መስሊያችሁ እዚህ ጋር ፍራንክ እየሰራናችሁ ነው አዲስ አበባ ነን ለዘረጫው ወጡና ሰዓት እየደረው የትናችሁ እሺ ላክልኝ ቶሎ በለና እሺ ልክልሃለሁ እሺ ታስበላኛለሽ እግዚአብሔርን እኔ ገና በስጦስ በጣም እኔ አላቅም አዲስ አበባ ነን እንደከለሽ ቢሆን ደግሞ አዲስ አበባ ሆነን ፍራንክ ቢሆን ሞተን አለ ከዛ በኋላ ነው ወጣለውም ሰብስክራይብ አድርጉ አሁንም የፍቅር ቲዩብ የምር እምላችሁ በጣም አይሆንም 20 ሺህ ከገባ ግን ምንድነው የምታረግልኝ ምን ላርግልሽ የት ይዤሽ ልሂድ አሁን ደብረ ዘይት ነው የመጣሁት ዝም ብዬ የት ይዤሽ ልሂድ ነግረኸኝ ዝም ብሎ ይዞ መሄድ ደስ አይልም ግን ነግረኸኝ የት ትወስደኛለህ አይ 20 ሺህ መቼስ በፕሌን ነው የሚሆነው አዎ እሱን ደግሞ እንዴት ሳልነግርሽ አስተኝቼ ነው እኮ ሰው እንዴት ባህር ዳር ምናምን ነው እንዴ መቀሌ ይሻላል ባህር ዳር የት ይሻላል መቀሌ ባህር ዳር ብቻ ከሁለት አንዱ ትወስደኛለህ ይጻፉልኝና 20 ሺህ ስገቢ ይኸው ማርያም ጋይስ ሰብስክራይብ አድርጉትና 20 ሺህ ከገባን በእናንተ በኮሜንት ይምረጡ መቀሌ ወይ ምረጡ እናንተ 20 ሺህ ብላችሁ እንትን 20 ሺህ ብላችሁ 20 ሺህ መቀሌ 20 ኬ ብላችሁ መቀሌ 20 ኬ ባህር ዳር ብቻ የምትፈልጉትን ቦታ
አስቀምጡልን ከዛ ነው ይወስዳታለሁ ማለት ነው። እዚህቹ ቅርብ ከሆነ በዚሁ የመረጡልሽ በዚህቹ መኪናችን ቅርብማ አይሆንም ከሁለቱ ብቻ ነው መምረጥ የሚቻለው። እኔ ጋር ያላችሁት 33000 ፎሎወር ሰብስክራይበሮች በሙሉ ተገልበጥ። የምር ደብሮኛል። በቀደም አይቼው ሰብስክራይበሯ ዋይ 5000 ምናምን ለምን ዋይ ያው ያበደ ስራ እየሰራች ብቻ ሰብስክራይብ እናርግ። ቻሌንጅ ሰጥቻችኋለሁ 20 ሺህ ካስገባችኋት ዛሬ ቀስት ነው 3 የዛሬ ወር የዛሬ 1 ወር ፍቅር ሰጡ ቲዩ 20 ሺህ ከገባ ወንዳታል ኤክሰለንት። በቃ ጋይስ አደራችሁን እንትን እንዳታስመልጡኝ። ካመለጠሽም እንግዲህ ጋይስ እንዴ አያስመልጡኝም። 20 ሺህ እኮ ለኛ ቀላል ነው። ሰው እንገባለን። ባታረጉ እኮ ደስ ይለኝ ነበር። ሰብስክራይብ ያረጋችሁ ብታረጉም ደስ ይለኛል። ባታረጉም ደስ ይለኛል። አረ ላክሽለታ አዎ በእናትህ የገጠር ልጆች እኮ በቃ ሀገር ያውቁ። እሺ ጋይስ ልደውልላቸው ነው። እነዚህ ልጆች ጠፉ መሰለኝ። አንተ የሰው አጥፍተህ ደግሞ ገና ደርሰዋል። ማፕሬቻሉ ማለት እዛው ጋር በቃ ስለተነ ጋይስ መተዋል። ሪአክሽናቸውን እናሳያቸዋለን። መተዋል እንደሚሉን እንግዲህ እሺ ይበላኛል በረከት በጣም ግን ጠገበች ልጅቷ በባጊ እኔ ጋር መጣች። ይሄ ደግሞ ያለኝ አማራጭ ምንድነው? ይጃት ደብረ ዘይት ሶ እነሱ ጋር እኔ ሪአክሽናቸውን አብረን እናያለን። ይመቻችሁ ጋይስ እንግዲህ ደርሰዋል። በሱ ምክንያት እኔን እየሰደቡኝ ነው እዚህ ድረሱት። እንግዲህ ምንም ማድረግ አልችልም። ምንም እንደማታውቂ እኮ ነግረናቸዋል። በቃ ግን ይሰርበኔን እንዴት ብለው ነው እኔ ሊሆን ሳያቸው ይላል እንዴ። ብቻ ጋይስ እንቀበላቸው። መተዋል ለዚህ ያውኑ አነዳዳቸው አረበ መለ ወይኔ ምን ይባላል? ሻው ይሄ የምርድ ነው የልጅኛ ያተሰራ ነው። እኔ ምንም አላረኩ። ኑረሽ ደብናችሁ እናት ራሳ እንኳን ወደ ደብረ ዘይት በሰላም መጣችሁ። በመከራ ነው ምንድነው? ቦታ እንደዚህ ነው የምትጠቁሙት? ሌላ ጊዜ ቦታ እንደዚህ ነው የምትጠቁሙት? እኔ ምን ላድርግ? እሱ እኮ ነው አባ አምሮባችኋል። ደግሞ ታምራላችሁ። አጉራላችሁ እግዚአብሔርን። እኔ በሳሚ ምክንያት ነው ምንም ማለት በመከራ ነው የደረስነው። እሺ መድረሳችሁም አንድ ነገር ዘፈኑን ቀንሹ አንቺ አምጣ ምንም አይልም እባክህ። እየሸሸኝ ነው እግዚአብሔር እግዚአብሔር እሺ ማረም ራፋንዲ ላርግልህ ጅላችሁ እንደናንተ የሁሉ ሰዓት ቪዲዮ ሳንሰራ የሁሉ ሰዓት ነው። እኔ ምን ላድርግ በረከት? ምን ላድርግ ማለት ነው? እኔ ምን ላድርግ? እውነት በሳሚ ምክንያት እኮ ነው። እሺ ሰላም ማተነን እስከዚህ ማርያም በል ሳሚ ነው ይዘኝ የመጣው። እኔ ዛንዴ 4 ኪሎ አንዴ ተቀጣጠረ። እሺ አሁን ስንት ሰዓት ሆነ? ሰዓት ስንት ሰዓት ነው? ማርያምን ሄዷል በጣም 9 ሰዓት ከ9 ሰዓት በኋላ ማለት ቪዲዮ እና ምን ላደርጋትና ቪዲዮ ልንሰራ አለበት። ካሜራ ምናምን እኮ ምን ሆነሽ ልብስ አለበሽም ተብሎ እዚህ ድረስ ያስመጣል። እግዚአብሔርን በቃ ምንም ማድረጋችሁ። ካሜራ ተከራይተን የሁሉ ሰዓት የሁሉ ማይክ ምናምን ተከራይተን የሁሉ ሰዓት ጅልናችሁ እንደ እናንተ ሳሚ ሰራ ነው ግን እንሰራዋለን። ሳንሰራው እንሄድም። በቃ እኮ መጣና እንዴ ልጆቹንም አጉላላችኋቸው እኮ ከዛ ድረስ ሲጀምር ልጁ አላወቀም እዚህ እንደሚመጣ። ይሄ ነው ትከፍላታለህ። እሺ የሁሉንም መኪና አንተ ነው የምትከፍለው። በቃ እሺ እዚህ ከመጣ ነገር ፈታ በላ በረከት ምንም ቢሆን እንደምን እንዝናና እኮ አትሉም ጅሎች። የካሜራ 6000 ብር ነው የበላችሁት። ጦር ብሉ፣ ጦር ያስበላችሁ። ስለዚህ በቃ እንግባና እንሂዳ። እሺ እንቅረጽ። እናንተ መኪና እስከሆነ ፀሐይ ከኛ ጋር ትፈልግማ ፈልጋለሁ። ናግባ እንጂ ሳይጨልምብን አሁን የፈጠንን ስራና እንዳስ አያገባኝም። ትከፍሏታላችሁ የካሜራውን ብር ሲጀምር ምን አይነት ነፍታታ። አሁን ደብረ ዘይት ነው ሰው ፈታ እንላለን። እዚህ መተናል አንደበረም። ያሳ አየሻ ሰብስክራይብ
ሊበዘብዙኝ ነው። እንኳን ካጎለበስኩ እንኳን መጥቶ ጌታም በጣም ነው የሚያምረው ቦታው ከመላችሁ በለኝና እስቲ ሞር ደግሞ በደንብ ኢየሱስም በቪው እሺ ጋይስ እንግዲህ ይሄው ደርሰናል ፋይናሊ በጣም ነው የሚያምረው ቦታው ምናምንና ብቻ ቪዲዮ እንሰራለን ብለን ነበር የመጣነው ቪዲዮ አሁንም አልቀረም ቪዲዮአችንን እንሰራለን እስከዛ ግን እናንተ አጣችሁ ቆዩ ቪዲዮውን በደንብ አሳያችሁ መጥቼ ያላሰብኩት አይነት ጸድ ቀን ውዬ ተመልሻለሁ ልመለስ ነው ኦልሞስት ማለት ነው በጣም ቆንጆ ጊዜ ነበር ቴንክ ዩ እሺ ሳሚ አይ ይረዳደው ነው ችግር የለውም እና ታታሰይ ወጣት ባለ ሀብት ስለሆነ ሁሌ እንደዚህ መጥቶ ቢያዝናናኝ ማለት ይመከራል ገብታችኋል መሀል ስልካችን የሁለታችንም ዘጋ ፓወር ባንክ ተን ነበር የመጣነው ብቻ ሆኖ ያልቀረጽንላችሁ ቫይቦች አሉ እነሱን ግን ያው ከኦልሬዲ ብዙ ቦታ መሄዳችን ስለማይቀር እነሱን ቻሌንጅ ካስማማ ነው እንጂ ቻሌንጁ ከዚህ በኋላ ያለቀሽ ቢሙሉ መጣሻ ከአዲስ አበባ ደብረ ዘይት እና ሳትነግረኝ ቪዲዮ እኮ አቋርጣብኛለች ሁላ ሰው ጋይስ ሳይነገራችሁ አዲስ አበባ ነን ተብሎ ደብረ ዘይት ሲነዳ እንደውም እኮ የኔ ሪአክሽን እኮ ምንም አልነበረም በቃ ጀስት አክሰፕት አድርገኝ እዚህ ደብረ ዘይት ነን ብዬ ደግሞ አርባ ምንጭ ወሬኝ ደርሶ መሰከው ብቻ ጋይስ ሰብስክራይብ እያደረጋችሁ የ20 ሺው ቻሌንጅ እንዳይረሳ መቀሌ ወይንም ደግሞ እኔ እሱ ሰው ያዝልኝም በኢየሱስም ባህር ዳሮች መቀሌ የፈለግሽው ማለት ነው አይደለም እውነት ከሁለ ይምረጡ እሱ በእነሱ ምርጫችን ግሪ ብሎም ብቻ ሁላችሁም ሰብስክራይብ እያደረጋችሁ ባይ አሁን ደግሞ ሽርብትን እያለን ማሽ ወደ ሀገራችን ተመለስን የሀገር ሰዎች ነን ማይ ሳትልሽታ ወደ ቤቷ ተመለሰች አላየህም እንዴ ሁሉ ሰው ሲደወል በሰላም ሀገር እዚች ነኝ ይወጥች እዚች ኮሽታ ደግሞ ብቻ ከደብረ ዘይት አሁን ተነስተናል ስለዚህ እንደምንገባ ሰዓት ወደ ሸገር አሁን 7 ሰዓት 1 ሰዓት አማቱ ላይ 1 ሰዓት ከደብረ ዘይት ተነሳን ከ45 አንገባለን ከ45 እንገባለን አዲስ አበባ ከመንገድ ከተዘጋጋብን ምናምን ከቤትሽ ከሰዓት ገበሽ ከሰዓት እዚህ በጣም ከተዘጋ 4 ሰዓት በጣም ከተዘጋስ 5 ሰዓት ከጧት ቀረጻችን ጧት ቀረጻ ነገር አድርገን ተመለሽ እንግዲህ እቃሽ ይዘሽ መጣት ነው እንጂ ትገበልሽ እቃሽ ይዘሽ መጣት ነገሩን አፈ ማስፈለጊ አይደለም ብቻ ፋሚሊ ዛሬ ውሏችን ይሄን ይመስል ነበረ ስለተከታተላችሁ እናመሰግናለን ወዳችኋለሁ እዚህ ድረስ ስላያችሁ ሰብስክራይብ ማድረግ አይረሳ ለፍቅር የሰጠናት ቻሌንጅ አለ እሱንም እንዳረሱ ምንድነው ካላችሁ አይሽ ካስገባችኋት ሙሉ ወጪዋን ችዬ ከእት አስተውሽታ ወይ መቀሌ ወይ በወንዳ ደግመኝ ባህር ዳር ወይ መቀሌ ሙሉ ወጪዋን ሸፍኝ ከነ ካሜራማን ነው ዩቲዩብ አንሰራለች እዛው ሶይ ነው ታጅ ላይ ነው ይሄ ቻሌንጅ እውነት ነው ሰብስክራይበር 20 ያስገባው ተመችኝ ያላችሁ ወዳችኋለሁ እስከ ሳምንት ቸርን ሰበት መጣን አዲስ አበባ